ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከትግራይ ኃይሎች ጋር የተኩስ አቁም ድርድር እንደሚኖረው መናገራቸውን አሶሲኤትድ ፕሬስ የዜና ምንጭ ዘገበ። ሁለቱ ወገኖች እንዲደራደሩ ዓለም አቀፍ ጥረቶች እየተደረጉ ቢሆንም ጠቅላይ ሚኒስትሩ ግን ድርድር እንደሚካሄድ በይፋ ተናግረው አያውቁም። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባካሄደው ሁለተኛ አስቸኳይ ስብሰባው ለ6 ወራት የታወጀው የአስቸኳይ ጊዜ አዋጅ እንዲነሳ ውሳኔ አስተላለፈ። ውሳኔው ለሕዝብ ተወካዮች ምክር ቤት እንዲተላለፍም መወሰኑን ይፋ አድርጓል። በሽብርተኝነት የተፈረጀው ኦነግ ሸኔ በምስራቅ ወለጋ ዞን ከሚያደርሰው ጥቃት የሸሹ 30 ህጻናትን ጨምሮ 107 የአካባቢው ነዋሪዎች ከ3 ቀናት በፊት አዲስ አበባ ገብተው ቤተክርስቲያን ውስጥ መጠለላቸው ታወቀ። ተፈናቃዮቹ እጅግ ብርቱ መከራና ቁም ስቅል አይተው አዲስ አበባ መድረሳቸውንም ለዶቼ ቬለ ተናግሯል። ዜናው በዝርዝር ጠቅላይ ሚኒስትር አብይ አህመድ መንግስታቸው ከትግራይ ኃይሎች ጋር የተኩስ አቁም ድርድር እንደሚኖረው መናገራቸውን አሶሲኤትድ ፕሬስ የዜና ምንጭ ዘገበ። ሁለት ወገኖች እንዲደራደሩ ዓለም አቀፍ ጥረቶች እየተደረጉ ቢሆንም ጠቅላይ ሚኒስትሩ ግን ድርድር እንደሚካሄድ በይፋ ተናግረው አያውቁም። የአሜሪካን ኢትዮጵያውያን ህዝባዊ ጉዳዮች ኮሚቴ የተሰኘው የዳያስፖራ ቡድን ከጠቅላይ ሚኒስትር አብይ ጋር ቅዳሜ ዕለት 5 ሰዓት የፈጀ ቆይታ ማድረጉን በመጥቀስ ለተኩስ አቁሙ አብይ እጅግ ፍላጎት ማሳየታቸውን ጠቅሷል ሲል የዜና ምንጩ ዘግቧል። የኮሚቴው ሊቀመንበር መስፍን ተገኑ አብይ የአገሪቱን ጥቅም የሚያስቀድም ምክንያታዊ ድርድር ይካሄዳል ማለታቸውን ጠቅሷል። ባለፈው ሳምንት ኢትዮጵያን የጎበኙት የአሜሪካን ልዩ ልዑክ ስለ ሂደቱ ሐሳብ ሳይኖራቸው እንደማይቀርም ገልጿል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች ወደ ትግራይ ካፈገፈጉ በኋላ መንግስት ትግራይ ላለመግባት መወሰኑ አቶ መስፍን የበርካታ ኢትዮጵያውያንን ፍላጎት የሚጻረር ነበር ሲሉ ተናግረዋል። በዚህ ምክንያት ኮሚቴያቸው በጉዳዩ ላይ ከመንግስት ጋር ለመነጋገር ጠይቆ ጠቅላይ ሚኒስትሩ ራሳቸው መጥተው እንዳነጋገሯቸው ተናግሯል። በዚሁ ወቅትም አብይ ወደ ትግራይ ክልል አለመግባት የትግራይ ህዝብ ለተዋጊዎቹ ስለሚሰጠው ድጋፍ ቆም ብሎ እንዲያስብ የሚያስገድድ እንደሚሆንና ለመንግስትም ጊዜ እንደሚሰጥ ነግረውናል ብሏል። አሶሲኤትድ ፕሬስ በጉዳዩ ላይ ከጠቅላይ ሚኒስትሩ ቃል አቀባይ ቢሌነ ስዩምም ሆነ ከህወሓት ቃል አቀባይ ጌታቸው ረዳ አስተያየት ለማግኘት ቢሞክርም እንዳልተሳካለት ዘግቧል። ዶቼ ቬለም አስተያየት ለማግኘት ያደረገው ጥረት አልተሳካም። ይህ በእንዲህ እንዳለ የህወሓት ኃይሎች አፋር ክልል ላይ ዳግም ወረራና ጥቃት መፈጸማቸው ተዘግቧል። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባካሄደው ሁለተኛ አስቸኳይ ስብሰባው ለ6 ወራት የታወጀው የአስቸኳይ ጊዜ አዋጅ እንዲነሳ ውሳኔ አስተላለፈ። ምክር ቤቱ የሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል በሚል የወጣው የአስቸኳይ ጊዜ አዋጅ ቁጥር 5/2014 በተመለከተ የቀረበለት የውሳኔ ሐሳብ ላይ በጥልቀት ተወያይቶ እንዳጸደቀው ገልጧል። ለህዝብ ተወካዮች ምክር ቤት እንዲተላለፍ መወሰኑንም ይፋ አድርጓል። የህዝብ ተወካዮች ምክር ቤት ለአስቸኳይ ጊዜ አዋጁ መታወጅ ምክንያት የሆኑ ሁኔታዎች ከተቀየሩና በመደበኛው የህግ ማስከበር ስርዓት ሊከሰቱ የሚችሉ ጉዳዮችን መቆጣጠር ይቻላል ብሎ ካመነ የ6 ወር ጊዜው ሳይጠናቀቅ ጊዜውን የማሳጠር ስልጣን ያለው መሆኑን ተገልጧል። ምክር ቤቱ ሁኔታው የተቀየረ በመሆኑና ስጋቱን በመደበኛ የህግ ማስከበር ስራ መከላከልና መቆጣጠር የሚቻልበት ደረጃ ላይ በመደረሱ ለ6 ወራት የታወጀውን የአስቸኳይ ጊዜ አዋጅ የተፈጻሚነት ጊዜ ማሳጠር አስፈላጊ ሆኖ መገኘቱን አስታውቋል። የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ቁጥር 5/2014 ያወጀው ጥቅምት 23 ቀን 2014 ነበር። ይህ አዋጅ ለህዝብ ተወካዮች ምክር ቤት ከቀረበ በኋላ በአዋጅ ቁጥር 1264/2014 ጸድቆ በስራ ላይ የሚገኝ መሆኑም ይታወቃል። የአስቸኳይ ጊዜ አዋጁ ይፋ የተደረገው መንግስት የሽብርተኛው ህወሓትና የሽብር ግብረ አበሮቹ እንቅስቃሴ ያለው ኃይል በሀገር ህልውናና ሉዓላዊነት ላይ ጉልህ አደጋ የደቀነው በመሆኑ ሲል ጠቅሶ ነበር። በዛሬው ውሳኔው ላይ ሽብርተኛና የሽብር ግብረ አበሮቹ የሚሉ ቃላት የሉም። የዛሬው ውሳኔ ጽሑፍ ላይ አዋጁ ቀደም ሲል የወጣው ህወሓትና ግብረ አበሮቹ በሀገራችን ህልውናና ሉዓላዊነት ላይ ከፍተኛ አደጋ የደቀ በመሆኑና ይህን አደጋ በመደበኛው የህግ ማስከበር ስራ መከላከል የማይቻል ሆኖ መገኘቱ ነው ሲልም ይነበባል።
በሽብርተኝነት የተፈረጀው ኦነግ ሸኔ በምስራቅ ወለጋ ዞን ከሚያደርሰው ጥቃት የሸሹ 30 ህጻናትን ጨምሮ 107 የአካባቢው ነዋሪዎች ከ3 ቀናት በፊት አዲስ አበባ ገብተው ቤተክርስቲያን ውስጥ መጠለላቸው ታወቀ። ተፈናቃዮቹ አዲስ አበባ መስቀል አደባባይ ፊት ለፊት በሚገኘው እስጢፋኖስ ቤተክርስቲያን ውስጥ ተጠልለው እንደሚገኙ የአዲስ አበባው ወኪላችን ሰለሞን ሙጬ በስፍራው በመገኘት ተመልክቷል። ተፈናቃዮቹ ከወለጋ ሻምቡ ከሚባል ቦታ ከመኖሪያቸው ተነስተው በጫካዎችና ዱሮች በማቆራረጥ እየለመኑ ተሽከርካሪ ሲያገኙም እየተሳፈሩ አዲስ አበባ ለመድረስ ቁም ስቅል ማየታቸውንም በምሬት ተናግሯል። በጣም ስቃይ ደርሶብን ነው። አቤት ምንሰማን አካል አጣን። አቤት ባካችሁ ድረሱልን፣ የመንግስት አካል ድረሱልን ብንል ምንም ተሰሚነት አጣን። ይኸው በሽጋር በራብ በኋጥም እየተንከራተትን ነው። ማረፊያም የለን። ህፃን ልጆች ይዘን እየተንከራተትን ነው ያለን። እነዚሁ ተፈናቃዮች እንደሚሉት ይኖሩበት በነበረው አካባቢ በሸኔ ታጣቂዎች ሰዎች ይገደላሉ፣ ይደፈራሉ፣ ንብረታቸው እንዲወድም ይደረጋል። ችግራቸውን ለወረዳውም ሆነ ለዞን አቤት ቢሉም መፍትሄ ማግኘት ግን እንዳልቻሉና ይህንን አዲስ አበባ አቤት ለማለት መምጣታቸውን ተናግሯል። የኦነግ ሸኔ ታጣቂዎች ችግሩ በተፈጠረበት አካባቢ የመንግስት የጸጥታ አካላትንም እየገደሉ እንደሆነና ከቤት ንብረታቸው ነቅለው ለመውጣት ይህ እውነት እንደገፋፋቸውም ገልጧል። ውጊያው ተነሳ፣ ቃጠሎ ተነሳ። አሁን ለወረዳው አመለከት አንድም ሰው አልመጣልን። መከላከያ መጣ ለቀራሱ ሊረዳንም አልቻለም። መሳፈሪያ እየለመነ ነው የመጣን። ይሄ የለበስነው ልብስ የሰው ኢትዮጵያዊ ነው ያለበሰን እንጂ እኛ የሰራ ነው አይደለም። 8 ወራችን ይኸው በመንከራተት በአገር እጅ ነው ያለነው። እስካሁን ልጆቻችንም እናቀምሰው የለም እናለብሰው የለም። ያንን ስንል እዚህም ስንመጣ ደግሞ ውሸት ነው ተባለ። አሁንም የኛ እውነት ምን ላይ ነው? ቦታችን ይታይልን ነው። እኛ ደግሞ ዶቼ ቬለ ካነጋገራቸው ተፈናቃዮች መካከል የተወሰኑት ሸሽተው ሲወጡ ልጆቻቸውና ባለቤቶቻቸው ተበታትነው በየጫካው ስለቀሩ የት እንደሚገኙ እንደማያውቁም ተናግሯል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ ዲደብሊው ሬዲዮ ዜና ነው። የአሃዱ ራዲዮ 94.3 የዜና ክፍል ኃላፊ ሆኖ ሲያገለግል የነበረው ጋዜጠኛ ክብሮም ወርቁ ዛሬ በመታወቂያ ዋስ ከእስር ተለቀቀ። ጋዜጠኛ ክብሮም ሁከትና ብጥብጥ ማነሳሳት በሚል ወንጀል ተጠርጥሮ ጥቅምት 16 ቀን 2014 ዓ.ም ነበር በአዲስ አበባ ፖሊስ ኮሚሽን አባላት በሕግ ቁጥጥር ስር የዋለው። ጋዜጠኛው በተጠረጠረበት ወንጀል የፌዴራል የመጀመሪያ ደረጃ ፍርድ ቤት የጊዜ ቀጠሮ ችሎት ቀርቦ ህዳር 3 ቀን 2014 ዓ.ም በ15000 ብር ዋስትና ከስር እንዲፈታ ተወስኖም ነበር። ይሁንና መርማሪ ፖሊስ ምርመራዬን አልጨረስኩም በሚል ለፌዴራል ከፍተኛ ፍርድ ቤት አራዳ ምድብ የይግባኝ አቤቱታ አቅርቦበት ነበር። አቤቱታ የቀረበለት ፍርድ ቤት ፖሊስ ምርመራውን መቀጠል እንደሚችል ሆኖም ተጠርጣሪው በዋስትና እንዲወጣ የስር ፍርድ ቤት የሰጠውን ትዕዛዝ አጽንቶት ነበር። ከዚያን ጊዜ ጀምሮ ጋዜጠኛ ክብሮም ወርቁ የት እንደታሰረ አለመታወቁ ብዙ ሲያነጋግር ፖሊስም ፈትቼዋለሁ ሲል ከቆየ በኋላ ዛሬ ከስር መልቀቁን ጠበቃው አቶ ጥጋቡ ደሳለኝ ለዶቼ ቬለ ተናግሯል። አድማጮች ለተፈጠረው የቴክኒክ መበላሸት ይቅርታ እንጠይቃለን። በአስቸኳይ የተናገሩትን አቶ ጥጋቡ ነው ራሴ እናገራለሁ። በአስቸኳይ ጊዜ አዋጁ ነው እንዳይባል የአስቸኳይ ጊዜ አዋጁ ጥቅምት 20ዎቹ ላይ ነው በአገር አቀፍ ደረጃ ወይንም በሕዝብ ተወካዮች ምክር ቤት የታወጀው። እሱ ግን ሁከትና ብጥብጥ ማነሳሳት በሚል ጥቅምት 16 ቀን 2014 ዓ.ም ነው። ከአስቸኳይ ጊዜ አዋጁ ድንጋጌ በፊት ነው። ስለዚህ በአስቸኳይ ጊዜ አዋጅ ምክንያት ነው የሚያስብል ምክንያት የለውም። ነገር ግን በዋስትና መለቀቅ ሲገባው 7 ቀን ሙሉ የታሰረው በማይሆን ምክንያት ነው ብለዋል። ፍሎሪዳ የባህር ጠረፍ ላይ በጀልባ አደጋ ከሞቱት 39 ሰዎች መካከል የአንዱን አስክሬን የዩናይትድ ስቴትስ የባህር ጠረፍ ጠባቂዎች ማግኘታቸውን አስታወቁም። የጀልባ አደጋው ባለፈው ቅዳሜ የደረሰው ህገወጥ የሰዎች አዘዋዋሪዎች ሰዎቹን አሳፍረው ሲቀዝፉ እንደነበረም ተገልጧል። በተገለበጠችው ጀልባ ላይ ተለጥፎ የቆየ አንድ ተሳፋሪ በህይወት መትረፍ ችሏል። ሰውየውን አግኝቶ ከመስጠም በታደገው መርከበኛ በኩል የአሜሪካ የባህር ጠረፍ ጠባቂዎች የእርዳታ ጥሪ የደረሳቸው ትናንት እንደሆነ ተናግሯል። በህይወት የተረፈው ሰው ጀልባዋ የባሃማ አካል ከሆነችው ቢሚኒ ደሴት የተነሳች መሆኗን ተናግሯል። እንደ ሰውየው ከሆነ ጀልባዋ እሁድ ማለዳ ላይ የተገለበጠችው ባህሩን ባናወጠ ድንገተኛ ወጀብና ማዕበል ነው። ጀልባዋ ስትገለበጥም ከ39ኙ ተሳፋሪዎች አንዳቸውም ከመስጠም የሚከላከል ልብስ አልለበሱም ነበር። በህይወት የተረፉ ሰዎችን ለማግኘት አሰሳው ቀጥሏል። በመጨረሻም ስፖርት።
ለአፍሪካ ዋንጫ ሩብ ፍጻሜ ለማለፍ የሚደረገው ፍልሚያ ዛሬም ቀጥሏል። እስካሁን ወደ ሩብ ፍጻሜ ማለፋቸውን ያረጋገጡ 6 ቡድኖች የታወቁ ሲሆን ሁለቱ በዛሬ ግጥሚያዎች ይለያሉ። አይቮሪ ኮስትና ግብጽ የሚያደርጉት ግጥሚያ ከጥቂት ደቂቃዎች በፊት ጀምሯል። ከሁለቱ ግጥሚያ በኋላ ከምሽቱ 4 ሰዓት ላይ ማሊ ከኢኳቶሪያል ጊኒ ጋር ይጫወታሉ። በሁለቱ ጨዋታዎች ያለፉ ሁለት ቡድኖች ቀደም ሲል ማለፋቸውን ያረጋገጡት 6 ቡድኖችን ይቀላቀላሉ። የሩብ ፍጻሜ ግጥሚያዎች የፊታችን ቅዳሜና እሁድ ይከናወናሉ። ቅዳሜ ከምሽቱ 1 ሰዓት ላይ ቅዳሜ ጨዋታቸውን የሚያከናውኑት ሰኞ ዕለት ወደ ሩብ ፍጻሜ ማለፋቸውን ያረጋገጡት ካሜሩንና ጋምቢያ ናቸው። የዚያን ዕለት ማታ 4 ሰዓት ላይ ደግሞ ቡርኪና ፋሶና ቱኒዚያ ይጫወታሉ። ትናንት ማላዊን 2-1 ያሸነፈችው ሞሮኮ እንዲሁም በ10 ተጫዋቾች በድንቅ ሁኔታ የተፋለሟቸው ኬቨርዴዎችን 2-0 ድል አድርገው ወደ ሩብ ፍጻሜ ያለፉት ሴኔጋሎች ተጋጣሚዎቻቸውን እሁድ ዕለት ይጠብቃሉ። የፊታችን ቅዳሜና እሁድ ማታ በሚደረጉ ግጥሚያዎች ወደ ግማሽ ፍጻሜ የሚያልፉ 4 ቡድኖች ይታወቃሉ።